I look good. ያበደ መንገድ የዩቲዩብ ቪዲዮ ለመጀመር ግን እንዴት ናችሁ? ትንሽ ጠፋፍተናል። አክቹዋሊ አልጠፋፋን። በፊት እኮ 2 ወር በኋላ ነበር ፖስት ማድረገው። አሁን 2 ቀን ነውና ረዥም ጊዜ ያላገኘኋችሁ መሰለኝ። እና አክቹዋሊ ደግሞ ናፍቃችሁኝ ነበር። ካሜራውን ማውራት ናፍቆኝ ነበር። እናንተን እኮ አላያችሁም፣ ግን ካሜራውን ማውራት እና ኮሜንቶቹ ማየት እና ምናምን ነገር እንደገና እና ዛሬ ከትላንት ወዲያ ህማማት ነበር እና ዛሬ ለካ ትላንትናና ዛሬ ይሰገዳል። የማይሰገድ መስሎኝ ማለቴ ጠዋት እየሰገድኩ ነበር። ከዛ ዝም ብዬ እየለመለብኩት ነው ነፍ እየሰገድኩ ምናምን። ከዛ የማይሰገድ መስሎኝ ሲስተር ጋር ደውዬ ጠየኳት እና ይሰገዳል አለችኝ። ባይሰገድ ኖሮ ዝም ብዬ ነበር ግን ኢት ወዝ ህማማት ከትላንት ወዲያ እና ኢት ጉዳይ እና ዛሬም ህማማት ነው እና ትላንትም ህማማት ነበር እና ከአይ ቲንክ ስግደት አርብ ነው የሚሆነው። ስለ ስግደት ለምን እያወራሁ እንደሆነ ማለት ግን ያው እና ለምን እንደጠፋሁ ልንገራችሁ። ኦር ትላንትናና ከትላንት ወዲያ ምን ስሰራ እንደነበረ አክቹዋሊ ስራ ነበር ስሰራ የነበረው ማለቴ የተወሰነ ነገሮችን አሬንጅ ለማድረግ እየሞከርኩ ነበር። ብዙ ኢንካሚንግ ነገሮች አሉ ዊች አሁን የምነግራችሁ ይሆናል። እሱም አንደኛው ሩጫ ሳይሆን ወክ ማድረግ ፍሬንድሺፕ ፓርክ ከዚህ በፊት ቻሌንጅ አዘጋጅቼ ነበር። ሜቢ ኖቲስ ካረጋችሁት ወር ካያችሁት እና እሱ ላይ ለተመዘገቡ ተወዳዳሪዎች እንዲሁም ያልተመዘገቡትም ሰዎች ቲሸርት ይሸጥና ከዛ በኋላ እሱን ቲሸርት ገዝታችሁት ወክ እናደርጋለን ፍሬንድሺፕ ፓርክ ከዳግመ ትንሣኤ 1 ሳምንት በኋላ ወይም ደግሞ ከፋሲካ ከ2 ሳምንት በኋላ እና እሱንም ዴዲኬት እያደረኩ ያለሁት ወር ደግሞ ሩጫውም እንዲካሄድ የፈለኩበት ሪዝን ምንድን ነው? ሩጫ ሳይሆን ወኩ ቢኮዝ ቦዲ ቢልደርስ ዶንት ራን ወኩ እንዲካሄድ የፈለኩበት ምክንያት ወኩ እንዲካሄድ የፈለኩበት ምክንያት ለምንድነው ሀሳብ ያስር የሚሰረገው? ወኩ እንዲካሄድ የፈለኩበት ምክንያት ብዙ ሰው ተሰብስቧል በቻሌንጁ እና ደግሞ አሁን ሰሞኑን ይሄ በዌይት ሎስ በምናምን ዙሪያ የተመዘገቡ ብዙ ሰዎች አሉ። ብዙ ሰዎች አላችሁ ይህንን ቪዲዮ እያያችሁት የተመዘገባችሁ ሰዎች ካላችሁ እና እነዛ ሁላ ሰዎች አይ ቲንክ በተሰበሰብንበት አንድ አስተዋጽኦ ለአገራችን ለማህበረሰባችን ፖለቲከኛ ነው መስለው በቃ አንድ አስተዋጽኦ የሆነ ራሳቸውን መደገፍ ለማይችሉ ሰዎች ለተጎዱ ሰዎች ምናምን ነገር ብናበረክት በጣም ትልቅ ነገር ነው በሚል ነው ይሄን ነገር እያደረኩ ያለሁት። ኤኒ ታይም ሰው ሲሰበሰብ ይሄን ኦፖርቹኒቲ ተጠቅሜ ከዚህ በኋላ ሚን ዘ ፊውቸር ማለት ነው ይሄ ነገር ለማድረግ እሞክራለሁ። በአሁኑ ይሄን እድል ተጠቅሜ እንደገና ቲሸርት 1000 ብር ይሸጣል። ቲሸርቱን አሁን ይሄንን ቪዲዮ ያያችሁት ያላችሁ ሰዎች ካላችሁ ቲሸርቱን በመግዛት መደገፍ ትችላላችሁ ማለት ነው። ቲሸርቱን የምትገዙበትን ስልክ ኮሜንት ቦክስ ላይ ያስቀምጥላችኋለሁ። ወደ ዛሬ ቪዲዮ ስንገባ ግን የዛሬ ቪዲዮ ሜንሊ የሚሆነው ዞሮ ትናንትና ምሰራ እንደነበር ይሄንኛውን ነገር መናገር ነው። ከዛ በኋላ ቀጣይ ደግሞ የሚሆነው ቀጣይ ጉዞዬ የት ነው የሚሆነው በሚለው ዙሪያ ነው። ወስኛለሁ ቀጣይ ጉዞዬ ኖር ደግሞ ቀጣይ የት እንደሚኖር ውድድሬ ኖር አጠቃላይ ቦዲ ቢልዲንግ እንትን which is going to be Thailand ከ33 ሳምንት በኋላ ወደ ታይላንድ እንሄዳለን። 32 ሳምንት በኋላ ቪዛ ምናምን እንደመጣ እርግጠኛ አይደለሁም። ገና ነው ግን ወስኛለሁ። እሱ ነገር ቀስ ብሎ ይደርሳል። ግን ያ ከታይላንድ ፕሮ ኳሊፋየር ላይ ነው የምቀርበው which is ከ33 ሳምንት በኋላ። ለምን ታይላንድ ፕሮ ላይ ወሰንክ? አሰልጣኝ ስለወሰነ እሱ ላይ አሰልጣኝ ታይላንድ ፕሮ ነው የሚወዳደረው። እኔም ታይላንድ ፕሮ ነው የሚወዳደረው እና ለዛ ነው እንጂ I have no other specific reason ሌላ ምንም በቂ የሆነ ምክንያት የለኝም። ግን ያ ለሁለት አብረን እዛም መገናኘት እንችላለን። ኦንላይን ነው እስከዛሬ የምናወራው እና እዛ መገናኘት እንችላለን በሚል ነው እሱን የመረጠልኝ እሱ ምን የመረጥኩት እና ያ ከዛ ውጪ ምን አስተካክላለሁ ምን ተምሬያለሁ ካለፈው ጉዞዬ ካለፈው ቦዲ ቢልዲንግ ኤክስፒሪየንሴ እሱ ነገሮች ላወራችሁ ፈልጌ ነው ይሄን ቪዲዮ እየሰራ ያለሁት። እና ይሄንንም ውሳኔ ሆነስትሊ የወሰንኩት ደግሞ ከትንሽ ከራሴ ጋር ሁካታ በኋላ ነው። ሁካታው ደግሞ ምንድነው? አይ ላቭ ቦዲ ቢልዲንግ ቅርጽ ውድድርን የምወደው ነገር ነው፣ የማከብረው ነገር ነው። ህይወቴን በቻልኩት አቅም እና በቻልኩት መጠን ዴዲኬት ላደርግበት የምፈልገው ፊልድ ነው። እስካሁንም በቻልኩት አቅም እንደገና ስራዬንም እየሰራሁ ምናምን ነገር ላደርገው እየሞከርኩ ነው። የምወደው ነገር ስለሆነ ማለት ነው። ማለቴ ላይፍ ስታይል ወር ስራዬን በሱ ዙሪያ ለማድረግ እየሞከርኩ ነው። ከሱ ኒሽ ወር ከሱ ፊልድ ውስጥ መውጣት ስለማልፈልግ ማለት ነው። እና የተፈጠረውም ሁካታ በራሴ ዙሪያ ምንድነው? አይ ኖ አይ ላቭ ቦዲ ቢልዲንግ እና አይ ኖ አይ ዱ ቦዲ ቢልዲንግ እና አይ ኖ አይ ዱ ኢት ጉድ
ለቅርጽ ውድድር በደንብ እንደምዘጋጅ አውቃለሁ። ስለራሴ ነው እየነገርኳቸው ያለው። አም ኖት ቶኪንግ አባውት አውትሳይድ ቫሊዴሽን ሌላ ሰው ምን ይልሃል ምናምን ስለሚለው አይደለም። እኔ ፐርሰናሊ አይ ኖ አይ አም ዱይንግ ማይ ቤስት እና አይ ኖ አይ አም ዱይንግ ጉድ። ያው አይ አም ዱይንግ ጉድ ስላችሁ ግን ኢትስ ኖት ይሄ በቃ አሪፍ እየሰራው ነው ስለዚህ ላሻሽል አልችልም ስለዚህ በቃ ጥጉ ላይ ደርሻለሁ እያልኳችሁ ሳይሆን አይ አም ፑሽንግ ማይሰልፍ ቱ ቢ ቤተር ኦር ራሴን ቤተር ለመሆን ኦር ለማሻሻል በየአመቱና በየጊዜው እየገፋሁት እንደሆነ አውቃለሁ እና እያሻሻልኩ እንደሆነ አውቃለሁ። አሪፍ አይደለሁም ግን ደግሞ እያሻሻልኩ ነው፣ ለማሻሻልም እየሞከርኩ ነው። which is what matters እና ማተር የሚያደርገው ነገር ኦር ደግሞ ዋናው ነገር እሱ ነው። ለማሻሻል ሁሌ መሞከራችሁ፣ ካለፈው ጊዜ አሁን እንደገና አሪፍ አድርጋችሁ ለመሞከር መጣራችሁ። ሶ ዘውካታ ኢዝ ቤዚካሊ ሃው ዱ አይ እኔ ስፔሲፊካሊ ኦር እኔ ራሴ ሃው ዱ አይ አገር ውስጥ ኦር እኛ ሀገር ያለውን ቦዲ ቢልዲንግ እንዴት ነው ላሳድገው የምችለው? እንዴት ነው አሪፍ አሻራ ልጥል የምችለው? እንዴት ነው አሁን ያሉት ተወዳዳሪዎች አሁን ቦዲ ቢልዲንግን እንወደዋለን ኦር እናደርገዋለን እያሉ ያሉ ሰዎች ኢን አክቹዋል ሪያሊቲ በትክክለኛ መንገድ እንዲያደርጉት እንዴት ነው ላደርጋቸው የምችለው? ዊች እሱ ነገር ላደርግ የምችለው አንድም ሶሻል ሚዲያን ተጠቅሜ፣ ሁለትም ደግሞ ሶሻል ሚዲያን ተጠቅሜ ነው። ግን ሶሻል ሚዲያን በምን አይነት መልኩ ተጠቅሜ? ኢዝ ኢት ትሩ ፕሪቺንግ ኦር ኢዝ ኢት ትሩ ዱዊንግ? ልነግራችሁ አክቹዋሊ ሞክሬያለሁ። ከዚህ በፊትም ለማድረግ አድርጌዋለሁም፣ ሄጄ ተወዳድሬያለሁ ምናምን ነገር። ግን ፕሪች አድርጌ ነው ይሄን ነገር ላደርግ የምችለው ወይ አዚን እያደረጋችሁት አይደለም። ዚስ ኢዝ ዘ ዌይ ዩ ዱ ኢት። በዚህ መልኩ እንግሊዝኛ ያዘውን እንግዲህ ቅርታችኋለሁ። በዚህ መልኩ ነው ማድረግ ያለባችሁ፣ ይሄ ትክክለኛው መንገድ አይደለም እንዲያርጉት እያልኩ ነው ያንን ነገር ላስተምራችሁ የምችለው ወይስ አክቹዋሊ እኔ ያንን መንገድ በተደጋጋሚ ተጉዣው ሳሳያችሁ ነው ያንን ነገር እናንተ እንድታረጉ ልገፋፋችሁና እንድታረጉ ላረጋችሁ የምችለው? ሰው በውስጤ ያለው ሙካታ እሱ ነው እና እሱን ሴትን ለማድረግ ነው በራሴ ላይ እና በዛ የተነሳ እዚህ ውድድር ላይ ወር ለመወዳደር እንደገና የወሰንኩት ማለት ነው። ዞሮ ለፕሮ ካርዴ መወዳደር አይቀርም ነበር፣ ወር ፕሮ ካርድ ለማግኘት ድጋሚ መወዳደር አይቀርም ነበር። ግን ይህም ነገር እንደገና እንደወስን አድርጎኛል እና ያ አንድ መግዛት ያለብኝ እቃ ምን ላይ ነው ወጣሁት? አንድ መግዛት ያለብኝ እቃ ነበረ፣ ለዛ ነው የወጣሁት። ወተት ልገዛ ነው እና እንቁላል ለቁርሴ። ኦኬ ሶ ያ የነገርኳችሁ ቦታ ላይ ነበር ያቆምኩት እና አይ ሃቭ ዲሳይድድ ቱ ጎ ቱ ታይላንድ አፍተር ከ3 ሳምንት አይ ቲንክ 32 ሳምንት ነው የሚሆነው ከዛሬ ጀምሮ ኦር ይሄ ቪዲዮ ከወጣ ቀን ጀምሮ 32 ሳምንት ከግማሽ ነው የሚሆነው እና ሁሉንም ጉዞዬን ሁሉንም ነገሮችን ከቪዛ ጀምሮ እንዴት እንዳገኘው እስከ ለውድድር መዘጋጀት ምን ይመስላል፣ መድረክ ላይ መውጣት ምን ይመስላል እና ሁሉንም ነገሮች ማሳያችሁ ነው የሚሆነው ማለት ነው። እግዚአብሔር እንዳስጀመረ ያስጨርሰን። አክቹአሊ አልጀመርኩትም። እግዚአብሔር ያስጀመረን ነገ ነው የምጀምረው። ነገም ላይሆን ይችላል አክቹአሊ ብቻ ፈጣሪ አስጀምረ ያስጨርሰን እና ያ እሱን ነው ልላችሁ የምችለው ዛሬ። ከዛ ውጪ I have nothing new በቃ ምንም አዲስ ነገር የለኝም። ሁሉ ነገር እንዳለፈው ቪዲዮ እንደተውኩት ነው። ዛሬ ሌግ ዴይ ነበር፣ ትናንትና was rest day እና በቃ ነገ ደግሞ ባክ ኤንድ ሾልደር ነው የሚሆነው። ባክ ኤንድ ሳይድ ዴልት ማለት ነው። እና ወዳችኋለሁ። ሰብስክራይብ ማድረጋችሁ እንዳረሱ። ይመቻችሁ። ቪዲዮን ከጨረስኩት በኋላ ተመልሻለሁ። ይቅርታ አንድ መሀል ላይ ያልነገርኳችሁ ሀሳብ ነበር ቅድም እና ቤዚካሊ የማደርገው ምንድነው ሶሻል ሚዲያን ተጠቅሜ ላደርግ የምችለው ምንድነው ለውድድር መዘጋጀት ምን ይመስላል፣ መድረክ ላይ መቅረብ ምን ይመስላል እና ሁሉንም ነገሮች ኦር አክቹአሊ ውድድር ምን ማለት እንደሆነ እያረኩት ነው ላሳያችሁ የምችለው። እንዲያርጎ በማለት ፋንታ እንዲ እኮ ስላልሆናችሁ ነው እንዲ ያልሆናችሁ ቶር ቦዲ ቢልዲንግ እኛ ሀገር ገና የሆነው ዳዴ እንኳን ያልጀመረው is due to በዚህ ምክንያት ነው ምናምን በማለት ፋንታ አክቹአሊ አርጌው እና ያረኩት አይታችሁት ለራሳችሁ ኦኬ እንዲህ ነው የሚደረገው፣ ይሄን ማድረግ አለብኝ ሶ ይሄንን ላርግ ብትሉ ይሻላል በሚል እሳቤ ነው እና ያ ሆፕፉሊ አሪፍ ይላል ሁሉም ነገር።
ሌላ የሚጨምርላችሁ ነገር የለም። እወዳችኋለሁ።